ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም። ዶክተር ናታን ነኝ። ዛሬም በሌላ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ወደ ቪዲዮ ከማለፌ በፊት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። አብረን ቻናላችን እያዘመንን ብዙ እውቀቶችን እንማማራለን። እንዲሁም ለወዳጅ ዘመዶቻችሁ ሼር በማድረግ አጋሩልኝ። ኮሜንት ላይ ደግሞ ለሚኖራችሁ ማንኛውም ጥያቄ ኮሜንት ላይ አስቀምጡልኝ። እንዲሁም ቪዲዮን አይታችሁ ሲመቻችሁ ላይክ ማድረጋችሁን እንዳትረሱ። የዛሬው ቪዲዮአችን የሚያተኩረው ከርዕሱ እንደተረዳችሁትም 7 የማዲያት ማጥፊያ ተፈጥሯዊ መንገዶች ምንድናቸው? በብዛት በእኛ ሀገር ደረጃ ማዲያት በብዛት ይከሰታል። ይሄ ማዲያት በተለይ በሴቶች ላይ የሚከሰት ነገር ነው። እናም ብዙ ሰዎች ማዲያትን ለማጥፋት ይጥራሉ፣ ግን ብዛም ሲሳካላቸው አይታይም። ምክንያቱ ምንድነው? ምንስ መጠቀም አለባቸው? የትኛውን የተፈጥሯዊ መንገዶች ቢጠቀሙ ማዲያታቸውን ከሰውነታቸው ላይ ማጥፋት ይችላሉ? የሚሉትን ዛሬ 7 ዋና ዋና መንገዶችን እነግራችኋለሁ። ይሄንን ከ7ቱ ውስጥ የፈለጋችሁትን መርጣችሁ ከተገበራችሁት ለውጡን በተወሰኑ ቀናቶች ውስጥ አይታችሁ እርግጠኛ ነኝ ፊታችሁ ላይ ያ ማዲያት ተመልሶ እንደማይኖር በእርግጠኝነት መናገር ይቻላል። ማዲያት በተለያዩ ምክንያቶች በፊታችን ላይ ሊከሰቱ ይችላሉ። ከምክንያቶቹ መካከል ለብርቱ የፀሐይ ብርሃን መጋለጥ፣ ይህ ማለት በብዛት ፀሐይ ፊታችንን በሚያገኘው ጊዜ ማዲያት የመፈጠር እድሉ ከፍተኛ ይሆናል። ሌላው የሆርሞን መለዋወጥ ነው። በሰውነታችን የተለያዩ የሆርሞን አይነቶች አሉ። እነዛ ሆርሞኖች በሚለዋወጡበት ጊዜ አውትፑቱ በማዲያት ልናየው እንችላለን። ሶስተኛው የፊት ቅባት ነው። ይሄ በጣም ወሳኙና ዋነኛው ነገር ነው። ማዲያቶች በብዛት ሊፈጠሩ ከሚችሉበት ምክንያቶች ውስጥ የፊት ቅባት ወሳኝ ነው። በብዛት የምንቀባቸው ቅባቶች ከኛ የፊት ቅባት ጋር አብረው የማይሄዱና ከኛ ጋር አብረው የማይሄዱ በሚሆኑበት ጊዜ ማዲያት ይፈጠራል። ስለሆነም የፊት ቅባት ወሳኝ ነገር እንዳለው መረዳት መቻል አለብን። አራተኛው ደግሞ የወሊድ መከላከያ ወይም መቆጣጠሪያ በሚጠቀሙ ሴቶች ላይ በብዛት በማዲያት የመጠቃት እድላቸው ከፍተኛ ነው። ይህም ከሰውነታችን የሆርሞን መዛባት ከመከሰትም በላይ በተለያዩ ምክንያቶች ማዲያቶች ፊታችን ላይ እንዲወጣ ያደርገዋል ማለት ነው። አምስተኛው የተለያዩ የፊት መዋቢያዎች ወይም ኮስሞቲኮች፣ ሜካፖችን በሚጠቀሙ ሴቶች ላይ በከፍተኛ ደረጃ የማዲያት የመጠቃት እድላቸው ከፍተኛ ነው። ይህም የሚሆነው እነዚህን ኮስሞቲኮችና ሜካፖችን ተጠቅመው በፀሐይ ብርሃን በሚጠቁበት ጊዜ በሚፈጥረው ኬሚካል ሪያክሽን ማዲያት ሊፈጠር ይችላል ማለት ነው። እነዚህን ከላይ ከጠቀስኳቸው ከአምስቶቹ ዋነኛ ሆኑ እንጂ ሌላም ምክንያቶች አሉ። ግን በዋነኝነት በብዙ ሰዎች ላይ ማዲያት ሊፈጠሩ የሚችሉት በእነዚህ በአምስቱ ምክንያቶች መሆኑን መገንዘብ መቻል ያስፈልጋል። በመሆኑም ተፈጥሯዊ መላዎችን ማወቅና መጠቀም ተገቢ ይሆናል። ስለሆነም ዛሬ ይዤላችሁ እንደቀረብኩት 7ቱ የማዲያት ማጥፊያ ተፈጥሯዊ መንገዶችን አንድ በአንድ ለመመልከት እንሞክራለን። እና ያው ሰው ከሰው እንደሚለያየው ሁሉ አንዳንድ ሰው ላይ የማይመቸውን ወይም አለርጂ የሚሆንበትን ትቶ ከአማራጮች ውስጥ የሚመቸውን በመተግበር ማዲያቱን ማጥፋት ይችላል ማለት ነው። አንደኛ የሎሚ ጭማቂን መጠቀም ነው። ሎሚ ማዲያትን ለማጥፋት ምርጡ መንገድ ነው። የሎሚን ጭማቂ ፊትን ቀብቶ ለ2 ደቂቃ ማሸት፣ ለትንሽ ለ20 ደቂቃ ካቆየ በኋላ መታጠብ ማለት ነው። ስለሆነም የሎሚ ጭማቂውን ፊታችን ላይ በመቀባት ለ2 ደቂቃ ካሸነው በኋላ ለ20 ደቂቃ ቆይተን ለብ ባለ ውሃ ብንታጠበው ይሄ ማዲያት ፊታችን ላይ የወጣው ማዲያት ከቀናት ወይም ከተወሰኑ ሳምንታት በኋላ በተደጋጋሚ በምናደርግበት ጊዜ
ሙሉ በሙሉ የሚጠፋ ይሆናል ማለት ነው። ሁለተኛው አጃን ነው። የተፈጨውን የአጃ ዱቄት ከማር ጋር መለወስ፣ ከዛም በማዲያቱ ላይ መቀባት እናም ለግማሽ ሰዓት አቆይቶ በሙቅ ውሃ መታጠብ የሞቱትን ሴሎች ከቆዳችን ላይ ያነሳልናል። ያው ማዲያት በሚፈጠርበት ጊዜ በብዛት በዛ አካባቢ ማዲያቱ በተፈጠረበት አካባቢ ላይ ብዙ የሞቱ ሴሎች ይኖራሉ። እነዛን የሞቱ ሴሎች አጃውን በማር በመለወስ በምንቀባበት ጊዜ እነሱን ለማንሳትና ቆዳችን ከሞቱ ሴሎች ነፃ እንዲወጣ ለማድረግ ከፍተኛውን አስተዋጽኦ ያደርጋል ማለት ነው። እናም የሁለተኛውን የአጃን መንገድ ተጠቅማችሁ ማዲያታችሁን ማጥፋት ትችላላችሁ ማለት ነው። ሶስተኛው የፖም ኮምጣጤ ነው። አንድ ማንኪያ የፖም ኮምጣጤ ከአንድ ማንኪያ ውሃ ጋር በመደባለቅ በየቀኑ መቀባትም ትልቅ ለውጥ ሊያመጣ የሚችል እና በጣም ወሳኝ ነገር እንደሆነ ማወቅ መቻል አለብን። አራተኛው እርድ ነው። እርድ በብዛት እኛ የምናውቀው ምግብ ጋር ቀላቅለን በተለይ አልጫ ምግቦችን በምንሰራበት ጊዜ እርድን ተጠቅመን እንሰራለን። ያው በውስጥም ቢጠቅመንም ለውጫዊ ውበታችንም ወይም ደግሞ ለፊታችንም ለቆዳችንም እርድን መጠቀም በጣም ወሳኝነት አለው። ስለሆነም አንድ የሻይ ማንኪያ የተፈጨ እርድ ከ2 እስከ 3 የሻይ ማንኪያ ወተት ጋር በመደባለቅ ማዋሃድ እናም አንድ ሻይ ማንኪያ የባቄላ ወይም የሽምብራ ዱቄት ጋር ደባልቆ መቀባት ለ20 ደቂቃ ቆይቶ መታጠብ። ይህን ውህደት በየቀኑ መቀባት ማዲያቱ እስኪጠፋ መቀባት ማለት ነው። በጣም ወሳኝና ትልቅ ነገር ነው። ያው ማዲያቱ እስኪጠፋ ማለት በትንሹ እስከ 15 ቀን ድረስ ይህንን ደጋግሞ ማድረግ ማዲያቱ በቀላሉ ከፊታችን ላይ እንዲወገድ ወይም እንዲጠፋ ይጠቅመዋል ማለት ነው። አምስተኛው የሽንኩርት ጭማቂ ነው። ሽንኩርትም በብዛት በወጦች ውስጥ አግኝተን የምንመገበው ነገር ነው። ግን ሽንኩርቱን ጨምቀን በምንጠቀምበት ጊዜ ለፊታችን ጥራትም አልፎም ተርፎም ማዲያት ለማጥፋት ትልቁን ሚና የሚጫወት ነው። ስለሆነም ከ2 እስከ 3 የሚሆኑ ሽንኩርትን በመፍጨት ወይም በመቀመም የሽንኩርቱን ውሃ በጥጥ መቀባት እናም ለ20 ደቂቃ ቆይቶ ለብ ባለ ውሃ መታጠብ በየቀኑ ለተወሰኑ ሳምንታት መቀባት ይመከራል ማለት ነው። ስድስተኛውና በብዛት ሰዎች ቢያደርጉት ለውጥ ይፈጥራል ብዬ የማምነው ደግሞ ሬት ነው። ሬትም ለፀጉር እድገት ከፍተኛውን ሚና እንደሚጫወተው ሁሉ ለፊትም በተለይ ለማዲያት ለማጥፋትም ትልቁን ሚና የሚጫወት ነገር ነው። አንድ የሬት ቅጠል በመውሰድ እንደ ጄል ያለውን ፈሳሽ ተቀብቶ ለ2 ደቂቃ ማሸት ከዛም ከ15 እስከ 20 ደቂቃ ቆይቶ ለብ ባለ ውሃ መታጠብ። ይህን ውህደት በየቀኑ መቀባት ማዲያቱ እንዲጠፋ ከፍተኛው ሚና ይጫወታል። ስለሆነ ይህንን ማድረግ በጣም ትልቅ አስተዋጽኦ ሊያመጣ ይችላል። 7ኛው ፓፓያ ነው። ፓፓያን በጁስ መልኩ በብዛት እንጠጣዋለን። በተለያዩ መንገዶችም ከምግቦች ጋር አብረን እንመገበዋለን። ከዛ ባለፈ ግን የፓፓያ ጁሱን መቀባት በትልቅ አስተዋጽኦ ይኖረዋል። ይኸው ግማሽ የሻይ ስኒ የበሰለ ፓፓያ መፍጨት ከ2 ማንኪያ ማር ጋር ደባልቆ መቀባት ለ20 ደቂቃ ቆይቶ ለብ ባለ ውሃ መታጠብ ትልቁን ለማዲያት ማጥፊያ ሚና ይጫወታል ማለት ነው። እነዚህን ከላይ ያየናቸውን የ7ቱን መንገዶች ውስጥ እናንተ የተመቻችሁን በብዛት አላርጂ ፊታችሁ ላይ ሊፈጥር የማይችለውን በመጠቀም ከ15 ቀን እስከ 20 ቀን ባሉ ቀናቶች ውስጥ ደጋግሞ መቀባት ወይም በሱ መታጠብ ማዲያትን ሙልጭ አድርጎ ከፊታችን ላይ እንዲያጠፋ ትልቁን ሚና ይጫወታሉ። ውድ የዩቲዩብ ቻናል ሰብስክራይበሮቼ ይህንን ነገር ደጋግማችሁ በማድረግ ፊታችሁ ላይ ያለው ማዲያት ማጥፋት ትችላላችሁ። እንዲሁ ደግሞ የምታውቋቸው በቅርብ በአቅራቢያችሁ ያሉ በዚህ ነገር የተጠቁ ሰዎችም ካሉ ይህን ምክራችሁን ሼር በማድረግ እየለገሳችሁ ከማዲያት ራሳቸውን አላቀው ፊታቸውን ንጹህና ጽዱ እንዲሆን ማድረግ እንደሚችሉ
መናገር ትችላላችሁ። ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስክንገናኝ ቻው ቻው።